እግዚኦ እምበረከተ ቤትከ ከቤትህ በረከት ጠገብን። በዚህ ቃል መነሻነት የእግዚአብሔር ቤት እና በቤቱ ያለ የሚያጠግብ በረከት የሚለውን ሳናበዛ በትንሽ ደቂቃ ለመነጋገር እንሞክራለን። አምላካችን እግዚአብሔር ጉባኤያችን ይባርክ፣ ምስጢሩን ይግለጽልን። ጸገብነ እግዚኦ በረከተ ቤትከ፣ አቤቱ ከቤትህ በረከትን ጠገብን ይላል ነቢየ እግዚአብሔር ዳዊት። በዚህ ቃል ውስጥ ለአምላኩ ለእግዚአብሔር የሚናገረው ነገር እግዚአብሔር ያደረገለትን ነው። የእግዚአብሔር ቤት እንዳለ አድርጎ በዛ ባለው በእግዚአብሔር ቤት ውስጥ ደግሞ ከበረከቱ የተነሳ ሰዎች አለመራባቸውን ይልቁንም መጥገባቸውን በልተው መጥገባቸውን ቤት በእግዚአብሔር ቤት በረከት አለ። በረከት ካለ ደግሞ በልቶ መጥገብ አለ። በማን ቤት? በእግዚአብሔር ቤት። የእግዚአብሔር ቤት ድሮ የእግዚአብሔር ሰዎች ቤት ሳይኖር ባገኙት ቦታ ሁሉ ባገኙት አጋጣሚ ሁሉ እግዚአብሔር በዓለም ምሉ ስለሆነ እግዚአብሔር የሌለበት ስፍራ ስለሌለ በየትኛውም ቦታ በደረሱበት ቦታ መስዋዕት ያቀርባሉ፣ ምስጋና ያቀርባሉ፣ ጸሎት ያቀርባሉ፣ እግዚአብሔርን ይለማመናሉ። በየትኛውም ስፍራ እግዚአብሔር ሙሉ ስለሆነ አዳም መስዋዕት ያቀርብ ነበረ። መስዋዕት ያቀርብበት የነበረው ቦታ ገነት ነው። በገነት ውስጥ ምስጋናውን መስዋዕቱን ጸሎቱን ያቀርብ ነበረ። በገነት ቦታ ሳይኖር ገነት ውስጥ ለ7 ዓመት አዳም በነበረበት ጊዜ 8ኛውን ዓመት አልሳካለት ብሎ 7 ዓመት ብቻ እንዳስቆጠረ 7 ዓመት ኑሮውን በገነት አድርጎ ስለነበረ በገነት መስዋዕት ያቀርብ ነበረ ለ7 ዓመት በገነት ውስጥ በነበረበት ጊዜ። ከዛም በኋላ ሌሎችም የእሱ ልጆች እነ አቤል መስዋዕቱ ተቀባይነት ባያገኝለትም እነ ቃየል መስዋዕት ያቀርቡ ነበረ። በደረሱበት ቦታ ባሉበት ቦታ መስዋዕት ማቅረብ ባሰቡበት ጊዜ በየትኛውም ቦታ እግዚአብሔር መስዋዕቱን ለመቀበል ዝግጁ ስለሆነ የሚታጣበት ቦታ ስለሌለ እግዚአብሔር የትኛውንም ቀን አለ፣ በየትኛውም ቦታ ደግሞ እግዚአብሔር አለ። ይሄን ያመኑት አማኞቹ አባቶቻችን እግዚአብሔር በየትኛውም ቦታ ምሉ መሆኑን ስለሚያውቁ በደረሱበት ቦታ ባሉበት ቦታ በሚመቻቸው ቦታ ሁሉ መስዋዕት ያቀርቡ ነበረ። ይሄ ትልቅ ዕውቀት እንደነበራቸው የሚያመለክት ነው። እግዚአብሔር በየትኛውም ቦታ መኖሩን ማወቅ፣ እግዚአብሔር የሌለበት ቦታ፣ እግዚአብሔር የሚታጣበት ቦታ አለመኖሩን ማመን፣ ይሄ ትልቅ እምነት፣ ይሄ ታላቅነት ነው። እግዚአብሔር የትም አለ። ነቢየ እግዚአብሔር ዳዊት ወደ ሰማይ በወጣ ወደ ጥልቁ በወርድ ወደ ምስራቅ ወደ ምዕራብ ወደ ሰሜን ወደ ደቡብ እመኒ አረጉ ውስተ ሰማይ ወይም እንደ ወፍ እንደ ንስር ክንፍ አውጥቼ ወደ የትኛውም አቅጣጫ ብበር አንተ አለህ በዚያ አለ ነቢየ እግዚአብሔር ዳዊት። እግዚአብሔር በዓለም ላይ ሙሉ መሆኑን
እግዚአብሔር የሚታጣበት ስፍራ አለመኖሩን ያረጋግጣል፣ ይናገራል። ስለዚህ ከጊዜ በኋላ ከዘመናት በኋላ ግን እግዚአብሔር እሱን የሚከተሉ ሰዎች እየበዙ ሲመጡ ይልቁንም በነ ሙሴ ዘመን ድንኳን እንዲሰራ ሕዝቡ በተበታተነ መልኩ ለየራሱ መስዋዕት ከሚያቀርብ በአንድ በታወቀ ቦታ፣ በታወቀ ስፍራ፣ በታወቀ ጊዜ፣ በታወቀ ዓመት፣ በታወቀ ዕለት፣ በታወቀ ሳምንት፣ በተቆረጠ ጊዜ ሁሉም ተሰባስበው ለእግዚአብሔር ክብር መስዋዕት ማቅረብ እንዳለባቸው ከእግዚአብሔር ዘንድ ትእዛዝ መጣ። ለሙሴ የደረሰ ትእዛዙ አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ለሙሴ የድንኳኑ የመገናኛው ድንኳን እንዴት እንደሚሰራ፣ ቁመቱ ምን ያክል እንደሆነ፣ ወርዱ ምን ያክል እንደሆነ፣ ስፋቱ ምን ያክል እንደሆነ፣ ሥርዓቱ ምን እንደሚመስል እግዚአብሔር ለሙሴ መመሪያ ሰጠ። ይሄ በተበታተነ ይቀርብ የነበረው መስዋዕት ሁሉም እንደፈለገ ያቀርበው የነበረው መስዋዕት አሁን ግን የእግዚአብሔር አማኞች ሰብሰብ ብለው ክብሩን እየገለጡ ስሙን እየቀደሱ ክብሩን እየወረሱ በአንድነት ማቅረብ እንዳለባቸው እግዚአብሔር ተናገረ። የደብተራው የመገናኛው ድንኳን ተሰራ። የመገናኛ ድንኳን ነው ስሙ። ከዚህ በፊት ተገናኝቶ መስዋዕት ማቅረብ አልነበረም። የደብተራ ኦሪቱ ወይም የኦሪቱ ድንኳን መገናኛ በሚለው ስሙ በፊት ሰዎች ተገናኝተው መስዋዕት እንደማያቀርቡ ያመለክታል። አሁን ግን የመገናኛ ድንኳን የተባለ እግዚአብሔር የሚከበርበት መስዋዕቱ የሚቀርብበት እንዲሰራ ከእግዚአብሔር ዘንድ ትእዛዝ መጣ። እያንዳንዷ ነገር በመጽሐፍ ቅዱስ የተጻፈችው ከእግዚአብሔር የወጣች ትእዛዝ፣ የተሰጠች ሥርዓት፣ የተሰጠች መመሪያ እንጂ ማንም በራሱ ጊዜ የሰራው ድንኳን የለም። ማንም በራሱ ጊዜ የሰራው ሥርዓት የለም። ሥርዓቶች ሁሉ ከላይ ከሰማይ ናቸው፣ ከእግዚአብሔር ዘንድ ናቸው። ስለዚህ ስሙ ምን ተባለ? የመገናኛ ድንኳን። ማንና ማን የሚገናኝበት? ማንና ማን የሚገናኝበት? እነ ሙሴና እግዚአብሔር፣ የእግዚአብሔር ሕዝብና እግዚአብሔር፣ ሕዝቡና ካህናቱ የሚገናኙበት፣ መላእክቱና ካህናቱ፣ መላእክቱና ሕዝቡ የሚገናኙበት የመገናኛ ድንኳን ተብሎ ተሰየመ። በዚህ ድንኳን ይሄ ድንኳን ለተባለለት ዓላማ ውሏል። እነ ሙሴ ካህናቱና እግዚአብሔር፣ ሕዝቡና እግዚአብሔር፣ ሕዝቡና ካህናቱ፣ መላእክቱና ካህናቱ፣ መላእክቱና ሕዝቡ በዚህ የመገናኛ ድንኳን ይገናኙ ነበር። እየተገናኙ እንደየሥራ ድርሻቸው ሥራቸውን ያከናውኑ ነበረ። መላእክት በተሰጣቸው ሥርዓት የእግዚአብሔርን ወደ ሰው፣ የሰውን ወደ እግዚአብሔር በማድረስ ካህናቱ መሥዋዕት በማቅረብ በመሰዋት ኃጢአትን በማስተስረይ ወደ እግዚአብሔር በመጸለይ ኃጢአት ተሸክሞ የመጣውን ሕዝብ ኃጢአቱን አቃሎ የኃጢአት ሸክሙን አውርዶ አራግፎ መላክ በእግዚአብሔር ፊት ቆሞ ሕዝቡን ማራቸው በማለት መሥዋዕቱን ለእግዚአብሔር በማቅረብ እንደ ሥርዓቱ እንደ ወጉ በማቅረብ የሥራ ድርሻቸውን ካህናቱ ይወጡ ነበረ። ምእመናኑም ለመሥዋዕት የሚሆነውን ዋኖሱን፣ በጉን፣ ጊደሩን፣ በሬውን፣ ላሙን ያመጡ ነበረ። ድርሻቸው ይሄ ስለሆነ ስለዚህ
ነቢየ እግዚአብሔር ዳዊት ምን አለ? ጸገብነ እግዚኦ እምበረከተ ቤትከ፣ ከቤትህ በረከትን ጠገብን። በዚህ ቤት መስዋዕት አለ። ካህናቱ ከመስዋዕቱ በልተው ይጠግባሉ፣ ራባቸውን ያስወግዳሉ። ዕጣ ድርሻቸው ድንኳኑ የድንኳኑ አገልግሎት ስለሆነ በዛ በድንኳኑ በልተው ይጠግባሉ፣ ጠጥተው ይረካሉ። ለዚህ ነው በቤት ውስጥ በረከትን ጠገብን። አስራት በኩራቱ በድሮ ለካህናቱ ይመጣል፣ ይሰጣል። ዕጣ ድርሻቸው የአስራት ገንዘብ ስለሆነ ከሚውለው ዓላማ ባሻገር ካህናቱ አስራት በኩራቱን ተመግበው ነው የሚኖሩት። ጸገብነ እግዚኦ እምበረከተ ቤትከ የተባለው ለዚህ ነው። ካህናቱ በረከትን ይጠግባሉ በቤቱ፣ በቤተ መቅደሱ፣ በድንኳኑ፣ በመገናኛው ድንኳን። በአንድ ወቅት ነቢየ እግዚአብሔር ዳዊት በማቴዎስ ወንጌል ምዕራፍ 12 ላይ እንደምንመለከተው ከቁጥር 3 ላይ በአንድ ወቅት ዳዊት ተራበ። በጦርነት ሳለ፣ በሽፍትነት ሳለ፣ ጠላት እያሳደደው ሳለ ነፍሱን ለማዳን ከአንዱ ጋራ ወደ አንዱ ጋራ በሚልበት ሰዓት በምድረ በዳ እንጀራ በሌለበት ሕይወት ታሳሳለች። እንዲህ በቀላሉ ሕይወትን መስጠት የለምና ከጠላት ተደብቆ በጦርነት ጠላትን እየተከላከለ እንደውም እየገደለ ሳይሆን ጠላትን እየታገሰ እግዚአብሔር ጠላትን አሳልፎ በእጁ እየሰጠው እያለ አልገድልም በማለት በመሸሽ በዚህ ጊዜ ተራበ። ስለዚህ ማቴዎስ ምን ብሎ ጽፏል? ኢርኢክሙኑ ዘገብረ ዳዊት። ቅዱስ ያሬድም በድጓ በዝማሬው ብሎታል። ኢርኢክሙኑ ዘገብረ ዳዊት ዘከመ ቦአ ውስተ ቤተ መቅደስ ወበልዐ ኀባሁ ዘቁርባን። ዳዊት ያደረገውን አልሰማችሁምን? በራበው ጊዜ ወደ ቤተ መቅደሱ ገባ። የተዘጋጀውን ለመስዋዕት የተዘጋጀውን እንደበላ ከእርሱም ጋር ያሉት እንደበሉ በመቅደሱ ውስጥ በረከቱን እንደጠገበ ምግብ እንዳገኘ ረሃቡን እንዳስወገደ በልቶ እንደጠገበ ጠጥቶ እንደረካ አላያችሁምን ብሎ ነቢይ ወንጌላዊው ማቴዎስ በምዕራፍ 12 ላይ ጽፎታል ማለት ነው። ስለዚህ ከቤት በረከትን ጠገብን አለ። ያንን ውለታ ይናገራል ነቢየ እግዚአብሔር ዳዊት። በልቶ አልበለሁም የሚል ብዙ ስለሆነ፣ ጠጥቶ አልጠጣሁም የሚል ብዙ ስለሆነ፣ ዋጋ ተደርጎለት አልተደረገልኝም የሚል ብዙ ስለሆነ፣ የእግዚአብሔር ሰዎች ግን እንዲህ የተደረገላቸውን ነገር መመስከር አንዱ በክርስትና ሕይወት ታሪካቸው፣ በአማኝነት ታሪካቸው አንዱ የታሪክ ምዕራፍ ነው። የተደረገላቸውን መመስከር። ወደ ቤት ገባን አለ፣ በረከትን ጠገብን አለ፣ እርቦን ገባን አለ፣ በልተን ወጣን አለ፣ ደክመን ገባን ወደ ቤተ መቅደሱ፣ በርትተን ወጣን፣ ጠገብን ምን በረከትን። እንመለስ። የመገናኛው ድንኳን እንዲህ በእንዲህ መስዋዕት ሲሰዋበት ከኖረ በኋላ ነቢየ እግዚአብሔር ዳዊት ልጁም ሰሎሞን ከደረሱ በኋላ የእነሱ የመተካካት ዘመን የንግስና ዘመኑ የዳዊት የንግስና ዘመን የእግዚአብሔር ቤት እንዲሰራ ታሰበ በንጉሱ በኩል። እኔ በአማረ ቤት ተቀምጬ የእግዚአብሔር ታቦት በድንኳን ተቀምጦ እንዴት ይሆናል አለ። እንዴት ይሆናል? ቤቱ መሰራት አለበት። እሱ የሚኖርበትንና የእግዚአብሔር ታቦት የሚኖርበትን
አነጻጸረ፣ ወደ ውስጡ ተመለከተ። እኔ ማን ነኝ? አባቶቻችን መና ከሰማይ እያወረደ ደመና እየጋረደ ውሃ ከዓለት ላይ እያፈለቀ ሲመግብ የመጣ ታቦተ ጽዮን እርሷ በድንኳን ተቀምጣ እኔ እንዴት ባማረ በዝግባ ቤት በተንቆጠቆጠ ቤት እንዴት እኖራለሁ ብሎ የእሱን ክብር አይቶ ታቦቱ ያለበትን ተመልክቶ ልክ አይደለም፣ እኔ በጣም ከብሬ ነው ያለው፣ መክበር የሚገባው ታቦት ክብር ያንሰዋል፣ አላከበርሁትም፣ ክብር እየሰጠሁት አይደለም ብሎ ቤቱን ለመስራት አሰበ። ነገር ግን እግዚአብሔር አልፈቀደም። ሰው ስላሰበ ብቻ ሳይሆን የሰውን ሐሳብ እግዚአብሔር ሲያጸድቀው፣ እግዚአብሔር ሲቀበለው፣ እግዚአብሔር ይሁንታ ሲሰጠው ብቻ ይከናወናል። አሰራም ቤቴን አሰራም። ለምን ቢባል ዕጣት በደም ተነክሯል። ዕጣት በደም ተነክሯል። የኔን ቤት መስራት አቁምና ታጠብ፣ ንጻ፣ በደም ተጨማልቀ ቤተ መቅደሴን አሰራም። ይሄ ነገር እንዳይሰራ ተግዳሮት ሆነበት። እጅ ለካ በደም ከተነከረ፣ እጅ ለካ ካልነጻ፣ ሰው ንጹሕ ካልሆነ ለካ ንጹሑን እግዚአብሔርን ማገልገል እንደማይቻል፣ በንጽሕና በቅድስና ካልተመላለሱ በስተቀር እግዚአብሔርን ማገልገል እንደማይቻል፣ ሂድ ንጻ፣ ታጠብ፣ ደምህን አስወግድ። እዛ ላይ ደም ታፈሳለህ፣ እዚህ መጥተህ ቤተ መቅደሴን እሰራለሁ ትላለህ። ማንን ነው የምትሸነግለው? አይሆንም። አሰራም። ዛሬ ላይ ብዙ ሰዎች አቅሙ እያላቸው የመስራት አቅሙ፣ የመስጠት አቅሙ፣ የእግዚአብሔርን ቤት አንዱ ሰው ራሱን ችሎ የማነጽ የመስራት አቅም እያለው እግዚአብሔር ስላልፈቀደ ብቻ ግን ሊሰራ አልቻለም። ድሃዎቹ ከመቀነታቸው፣ ከኪሳቸው፣ ከቦርሳቸው በሚሰጡት ገንዘብ በትንሿ ንጹሕ ገንዘብ ላባቸውን ጠብ አድርገው የሰሩታል። ያችን ትንሿን ሲያመጡ እግዚአብሔር ፈገግ ይላል፣ እግዚአብሔር ደስ ይለዋል። ጎመን በጤና ነው፣ እግዚአብሔር ደስ ይለዋል። በደም የተጨመላለቀ ሰው እግዚአብሔርን በገንዘብ ማታለል አይችልም። ወይም ደግሞ ከደሙ ሳይነጻ ይስራው ችግር የለም፣ በደም እጁ ተጨማልቋል ግን ይስራው አላለም። ለምን? አንተ ተጨማልቀ ቤተ መቅደስ ልታጨማልቅ ማሰብ አሰራም። ዛሬ ቤተ መቅደስ ለመስራት ያልተፈቀደላቸው አቅም ያላቸው ዕጣታቸው ከደም እስኪነጻ ድረስ እግዚአብሔር የሚጠብቃቸው ንጹሕ ነው። ንጹሕ ቤተ መቅደስ እንዲሰሩ ጊዜ የተሰጣቸው፣ የንስሐ ዘመን የተሰጣቸው፣ የመንጻት የመታጠብ ዘመን የተሰጣቸው ብዙ አቅም ያላቸው ሰዎች አሉ። እስካልነጹ ድረስ ግን ቤተ መቅደሱን ማገልገል፣ ቤተ መቅደሱን መስራት፣ ቤተ መቅደሱን ማሸብረቅ፣ የእግዚአብሔርን ቤት ማሳመር አልቻሉ። እሱ በሚያውቀው እነሱ በረሱት በዘነጉት የእግዚአብሔርን ቤት መስራት አልቻሉ። የሚያውቀው እግዚአብሔር ነው። እነሱ ረስተውታል ያደረጉትን፣ እግዚአብሔር አልረሳም። በደም ስለተጨመላለቅ አሰራም ተብለው ወደዚህ እንዳይመጡ እስኪነጹ፣ እስኪቀደሱ፣ ንስሐ እስኪገቡ ድረስ እግዚአብሔር ጊዜ የሰጣቸው ሰዎች ትንሾች እንዳይመስላችሁ ብዙዎች ናቸው። በጣም ብዙዎች ናቸው። መታደል ነው። እግዚአብሔር ፈቅዶ ከኪስ አውጥቶ ለእግዚአብሔር ብር መስጠት፣ ለእግዚአብሔር በረከት መስጠት፣
የእግዚአብሔርን ቤት መገንባት እግዚአብሔር ኃጢአትን ይቅር ብሎለት የሚሰጠውን መባ እግዚአብሔር በብሩክ ገጽ የሚቀበልለት ክርስቲያን ምንኛ የታደለ ክርስቲያን ነው መሰላችሁ! የታደለ ክርስቲያን። ስለዚህ ጸገብነ እግዚኦን በረከተ ቤትከ ነቢየ እግዚአብሔር ዳዊት ከመስዋዕቱ ገብቶ በልቶ ጠግቧል። እግዚአብሔር ባለበት እንጀራ አለ። እግዚአብሔር ባለበት ጽድቅ አለ። እግዚአብሔር ባለበት ፍትሕ አለ። በዚህ በሐዋርያት በሉቃስ ወንጌል ምዕራፍ 9 ላይ ለዛሬ ለዕለቱ ምዕራፍ 14 ላይ ለዕለቱ የተዘጋጀ ወንጌል በቅዳሴ ላይ የተነበበው እንዲህ ይላል። እግዚአብሔር ወልድ ኢየሱስ ክርስቶስ በሚያስተምርበት ሰዓት እንዲህ ይላል። ወተቆልቆለ ፀሐይ፣ ጊዜው መሸ። በትምህርት ላይ ያሉ ሕዝቡ ተሰብስቦ እያለ ጊዜው መሸ። ሲመሽ 12ቱ ደቀ መዛሙርቱ ወደ እርሱ ቀረቡና ሰዓቱ መሽቷል፣ ያለንበት ምድረ በዳ ነው። ሰዎች ወደ ከተማ ወደ ገጠር በአካባቢው ወዳለው ሰፈር ሄደው ራታቸውን ምግባቸውን እንዲበሉና በዛ ተጠልለው እንዲኖሩ አሰናብት ሰዓር ሰባ ሰዎቹን አሰናብታሉት። የማማለድ ስራ የማማለድ ስራ አሰናብታቸው፣ ምግባቸውን ይብሉ፣ እረፍት ያድርጉ፣ ያለንበት ምድረ በዳ ነው አሉ። እግዚአብሔር ያስተምር የነበረው በምድረ በዳ ነው። ይጾምም የነበረው በምድረ በዳ ነው። በቆሮንቶስ ገዳም ሀበ አልቦ ዕፅ ወማይ፣ ለምለም ዛፍ ውሃ በሌለበት የእህል ሽታ በሌለበት በቆሮንቶስ 40 መዓልት 40 ሌሊት የጾመው በዛ በረሃብ በምድረ በዳ ነው ማለት ነው። በምድረ በዳ አሁን ደቀ መዛሙርቱ ምን አሉት? ያለንበት ምድረ በዳ ነው። ሲያስተምር በምድረ በዳ ነው የሚያስተምረው ማለት ነው። ምንም በሌለበት ማለት ነው። ምንም በሌለበት። ይሁን እንጂ እግዚአብሔር ባለበት ግን ምን አለ? ምግብ አለ፣ እንጀራ አለ። አይደለም በዙሪያው ሰፈር ሲኖር ይቅርና ከደመና መና እያወረደ ነው ሲመግባቸው የነበረው። በረሃውን ያሳለፋቸው ውሃ እያፈለቀ ነው ምንም በሌለበት። እግዚአብሔር ሕዝቡን ይመራ የነበረው እንዲህ በእንዲህ ነው። አሁን ግን አሰናብት ሲሉት እናንተ የሚበሉትን ስጧቸው አለ። እናንተ የሚበሉትን ስጧቸው። ሐዋርያቱ እምነት ካላቸው እንጀራ መስጠት እንደሚችሉ እግዚአብሔር ያውቃል። ኢየሱስ ክርስቶስ ያውቃል። የሚበሉትን ስጧቸው። እምነት ካላቸው ከሰማይ አወርዳችሁ ስጧቸው። ይቻላልና አባቶቻችሁ በገዳም መና በሉ፣ ከሰማይ ወረደላቸው። ነገር ግን በልተው አልዳኑም፣ ሙተዋል። እንጀራ ግን ወርዶላቸዋል፣ ተመግበዋል። ከቻላችሁ ከላይ ከሰማይ አወርዳችሁ ጸልያችሁ አምላካችሁ እግዚአብሔር የምታምኑት የምትሉትን ሁሉ ስለሚሰማችሁ ከቻላችሁ ከሰማይ መና ወርዳችሁ ስጧቸው፣ አብሏቸው ማለቱ። እነሱ ደግሞ ምን አሉ? እነሱ ደግሞ ለዚህ ሁሉ ሕዝብ የሚሆን ምግብ የት እናገኛለን አሉ። ኢየሱስ ክርስቶስ እያሰበ ያለው ከምድር እስከ ሰማይ ከሰማይ መና አለ። አባታቸውን ጠይቁት፣ እንኳን ለዚህ ሕዝብ ዓለምን የሚያጠግብ ምግብ እግዚአብሔር ሊሰጥ ይችላል። እነሱ ግን አይ ያላቸውን ማሰብ ጀመሩና 5 እንጀራ 2 ዓሣ ብቻ ነው ያለ አሉ። 5 እንጀራ 2 ዓሣ ለዚህ ሁሉ ሕዝብ እንዴት ሊበቃ ይችላል አሉ። ተጨነቁ። እምነታቸው እዛው ቅርብ ለቅርብ ነበረ ማለት ነው። እስኪም ጸልይ ቢበረክት ብሎ እንኳን ሐሳብ ያቀረበ የለም። ባላመነ
አይምሮ ውስጥ ይመላለሱ ስለነበረ እምነታቸው ገና ስላልጠነከረ ስስ ስለነበረ እዚህ የዮሐንስ ወንጌል ምዕራፍ 2 ላይ የመጀመሪያውን ተአምር እንዳደረገ አመኑበት ይላል። አመኑበት። ቢያምኑም ግን ከላይ ከሰማይ መና እንደሚወርድ መድፈር፣ መጸለይ፣ ሐሳቡንም ማቅረብም በዚህ ማመንም አልቻሉ። እምነታቸው ስስ ነበረ፣ ገና ነበር፣ አልጠነከረም ነበር። ለዚህ ነው እምነት ጨምርልኝ የተባለው። ለዚህ ነው እምነቴ ስስ ናት፣ እምነቴ ጭድ ናት፣ ነፋስ የሚወስዳት፣ እምነት ጨምርልን ብለው ጠይቀዋል። ስለዚህ ያለ 5 እንጀራ 2 ዓሣ ብቻ ነው።